በዚህ ቪዲዮ ማክቡክ ኤር እና ማክቡክ ፕሮ ላፕቶፖች የሚለያዩባቸውን 5 ነገሮችን ነግራችኋለሁ። ተከታተሉ። የመጀመሪያው በፐርፎርማንሳቸው ነው። ማክቡክ ኤር ላፕቶፖች የሚጠቀሙት የኤም ሲሪስ ቺፖችን ቤዝ ሞዴል የሆኑትን ማለትም M1፣ M2፣ M3 ወይም አዲሱን M4 ቺፕ የሚጠቀሙ ሲሆን ፕሮ ላፕቶፖች የሚጠቀሙት የነዚህን ቺፖች ፕሮ ቨርዥን፣ ማክስ ቨርዥን ወይም ደግሞ አልትራ ቨርዥን። ሁለተኛው ፋን ኤንድ ኩሊንግ ሲስተም ነው። ማክቡክ ኤር ላፕቶፖች የሚጠቀሙት ፋንለስ ኩሊንግ ሲስተም ነው። ማለትም ሂትን ዲሲፔት ለማድረግ ፓሲቭ ኩሊንግ ሲስተምን ይጠቀማሉ። ለዚህ ደግሞ የተሰሩበት ዩኒቦዲ አልሙኒየም ዲዛይን ወሳኝ ሚና ይጫወታል። ፕሮ ቨርዥኖች ልክ እንደ ሌሎች ላፕቶፖች ፋንን ይጠቀማሉ። ለዚህም ደግሞ የሆነው ፕሮ ቨርዥኖችን የምንጠቀመው ሃይ ኢንቴንሲቭ የሆኑ ስራዎችን ለመስራት ስለሆነ የሲፒዩን ኤፊሽንሲ ለመጨመር ሰስቴነብል የሆነ ኩሊንግ ሲስተም ስለሚያስፈልጋል። ሶስተኛ ዲስፕሌያቸው ነው። ማክቡክ ኤር ላፕቶፖች 13 ኢንች ወይም ደግሞ 15 ኢንች ስክሪን ሳይዝ ኦፕሽን ያላቸው ሲሆን ባለ 60 ሄርዝ ኤልሲዲ ዲስፕሌይን ይጠቀማሉ። ፕሮ ላፕቶፖች ደግሞ ብራይተር የሆነ ሚኒ ኤልኢዲ ዲስፕሌይን የሚጠቀሙ ሲሆን 120 ሄርዝ ሪፍሬሽ ሬት አለ። አራተኛ በፖርቶቻቸው ነው። ማክቡክ ኤር ላፕቶፖች 2 ተንደርቦልት ዩኤስቢ-ሲ፣ 1 ሄድፎን ጃክ እንዲሁም ደግሞ ማክሴፍ 3 ፖርቶች ያላቸው ሲሆን ፕሮ ላፕቶፖች ልክ እንደ ኤር ላፕቶፖች 2 ተንደርቦልት ዩኤስቢ-ሲ፣ 1 ሄድፎን ጃክ እንዲሁም ደግሞ ማክሴፍ 3 ያሏቸው ሲሆን ከዚህ በተጨማሪ የኤችዲኤምአይ ኤስዲ ካርድ እንዲሁም ደግሞ ተጨማሪ ተንደርቦልት ፖርቶች አሏቸው። አምስተኛ በዌት እና ቲክነሳቸው ነው። ማክቡክ ኤር ላፕቶፖች 0.44 ኢንች ቲክነስ ያላቸው ሲሆን 2.7 ፓውንድ ወይም ደግሞ 1.24 ኪሎ ግራም ይመዝናሉ። ፕሮ ላፕቶፖች ደግሞ 0.61 ኢንች ቲክነስ ያላቸው ሲሆን 3.6 ኢንች ፓውንድ ወይም ደግሞ 1.62 ኪሎ ግራም ይመዝናሉ። ስለዚህ ማክቡክ ኤር እና ፕሮ ላፕቶፖች የሚለያዩባቸው 5 ነገሮች እነዚህን ይመስላሉ። እናንተ ደግሞ ከሁለቱ የምትመርጡትን ኮመንት ላይ ያሳውቁ።